ሰበር ዜና ከጋሽና ወደ ላሊበላ ሬሽን ለማሳለፍ የተንቀሳቀሰው የጁላ ሰራዊት ላይ በደፈጣና ቆረጣ ጥቃት እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 303ኛ አሳምነው ኮር ክፍለ ጦር እና 16ኛ ብርጌድ በጋራ በመቀናጀት ከጋሽና ላሊበላ ሬሽን ለማሳለፍ በተንቀሳቀሰው የብርሃኑ ጁላ ጦር ላይ አካላዊና ቁሳዊ ኪሳራ አድርሶበታል። ዛሬ ሐምሌ 10 ቀን 2018 ዓ.ም ከረፋዱ 4 ሰዓት እስከ ቀኑ 9 ሰዓት ተኩል ላስታ ወረዳ 25 ቀበሌ ድርኮ ከተማ ልዩ ቦታው ጸጋዬ ተራራ፣ ደጎሮ ማርያም ተራራና ገብርኤል ተላላ ላይ በአማራ የቁርጥ ቀን ልጆች አፓርታይዱን አብይ አህመድና የጁላን ምስለኔ ሰራዊት ሲያራግፉ ውለዋል። ከወደ ላሊበላ በኩል በስተጀርባ የመጣውን ጠላት ቦታ በመዝጋትና ምሽጉ ላይ እንዳይንቀሳቀስ በማድረግ የ1ኛው ክፍለ ጦር 2ኛ ሻለቃ ተሳትፈው ግዳጃቸውን በሚገባ ተወጥተዋል። በነበረው ውጊያ 16 የጠላት ኃይል ሲደመሰስ ከ20 በላይ ቁስለኛውን ይዞ ወደ መጣበት መመለሱን የምኒልክ እዝ ሚዲያና ኮሚኒኬሽን መምሪያ 303ኛ የአሳምነው ኮር ህዝብ ግንኙነት ክፍልን ጠቅሶ መረጃውን ልከዋል። በሌላ ሰበር መረጃ በደብረ ማርቆስ ዩኒቨርሲቲ 12ኛ ክፍል ፈተና ተፈትነው ወደ ቢቡኝ ወረዳ ሲሄዱ የነበሩትን ተማሪዎች በጀነራል መሐመድ ተሰማ የሚመራው የምስራቅ እዝ ወታደራዊ መኮንኖች ተማሪዎችን ከፊት አሰልፈው በከፈቱት ተኩስ 27 ተማሪዎች ሕይወታቸውን አጥተዋል። በተመሳሳይ ወደ ፈረስ ቤት ጥቃት ለማድረስ የተንቀሳቀሰው ሌላኛው የጀነራል መሐመድ ተሰማ አሃድ ተማሪዎችን ከፊት አሰልፈው ውጊያ የከፈተ ሲሆን በርካታ ተማሪዎች ከኋላ መመታታቸው ታውቋል። ሰራዊቱን ከፊት አድርጎ ወታደራዊ ድል ማስመዝገብ ያልቻለው ጠላት ተማሪዎችን ለታክቲካል ጉዞ በመጠቀም በውጊያ መካከል ሕይወታቸው እንዲያልፍ አድርጓል ተብሏል። ለዛሬ ያዝናቸው ሰበር መረጃዎች ይመስሉ ነበር። ቻናላችንን ሰብስክራይብ ማድረጉ እንዳይረሳ።